ፈቂ ሙራድ ሳቢር እባላለሁኝ የአዲስ ከተማ ክፍለ ከተማ የግብር አወሳሰንና አሰባሰብ ክትትል የስራ ሂደት ባለቤት ነኝ። የተጨማሪ እሴት ታክስ ማለት ምን ማለት ነው የሚለው ነገር ከማለታችን በፊት እንደ ኢትዮጵያ በዋነኛነት የሚታወቁ ሁለት አይነት ታክሶች አሉ። ቀጥታ ታክስ እና ቀጥታ ያልሆኑ ታክሶች ይባላሉ። የተጨማሪ እሴት ታክስ ማለት ቀጥታ ያልሆነ ታክስ ወይም ቀጥታ ያልሆነ ታክስ ማለት ግብር ከፋዩን ከሚያገኘው ገቢ ላይ ከትርፉ ላይ የሚከፍለው ሳይሆን ውክልና በተሰጠው መሰረት ኢንዳይሬክትሊ ከሸማቹ የሚሰበሰብ ወር ከተጠቃሚ የሚሰበሰብ ታክስ ወይም ሸማች ታክስ ተብሎ በዛ ልክ የሚታወቅ አይነት የግብር አይነት ነው። የተጨማሪ እሴት ታክስ አንደኛ ታሪካዊ ዳራውን ማየት እንችላለን። እንደ አጠቃላይ እንደ ዓለም አቀፍ ወደ 20ኛው ሴንቸሪ አካባቢ ወይም ክፍለ ዘመን ወደ መጀመሪያዎቹ አካባቢ ከ1960 እስከ 1970 አካባቢ ተጀመረ ተብሎ ይታሰባል። እንደ ኢትዮጵያ 1994 ወር ወደ ታህሳስ 23 1994 አካባቢ መጀመሩ ነው የሚታወቀው። ዛኔ 285 2004 ተብሎ የሚታወቅ የተጨማሪ እሴት ታክስ አዋጅ ነበረ። አሁን ላይ ባለው ግን 341 2016 ላይ አጠቃላይ አገራችን ያለችበትን የኢኮኖሚ ልቀት ደረጃውና አጠቃላይ ያለው ነባራዊ ሁኔታ መነሻ አድርጎ ይህን በአማከለ መልኩ ማኔጅ ለማድረግ በሚመች መልኩ አዋጁ በዛ ልክ ወጥቶ ተግባራዊ እየሆነ ያለበት አግባቦች አሉ። ይህንን ማን ላይ ነው ተጨማሪ እሴት ታክስ ተግባራዊ ማድረግ ያለብን የሚለውን በምናይበት ሰዓት ላይ አንደኛ 341 2016 ላይ የተቀመጠው መሰረት 2 ሚሊዮን እና ከዛ በላይ ከ2 ሚሊዮን በላይ ትራንዛክሽን ያላቸው ግብር ከፋዮች በግዴታ የሚመዘገቡበት አግባቦች አሉ። ሁለተኛ ይሄው አዋጅ ላይ ሂሳብ መዝገብ መያዝ ያለባቸው ግብር ከፋዮች ላይ ተግባራዊ ማድረግ እንዳለብን በዛ ልክ ያስቀምጣል። ሌላው በዘርፍ የሚመዘገቡ ግብር ከፋዮች አሉ እዚህ አዋጁ ላይ ተቀምጧል 341 2016 ላይ። ሌሎች ከዚህ ከአገልግሎት ዘርፍ አካባቢ ጋር ተያይዞ ያሉት ላይ ተግባራዊ የሚደረግበት አግባቦች አሉ። ከዛ ባሻገር ደንቡ ላይ 1104 2017 ላይ በወጣው የቫት መመሪያው ላይ አንቀጽ 2 ንዑስ አንቀጽ 2 ላይ የተቀመጠበት አግባቦች አሉ። ታክስድ የሆነ አማውንት እና ታክስድ ያልሆነ አማውንት ሁለቱ ድምር ውጤት ከ2 ሚሊዮን በላይ ትራንዛክሽን ከሆነ ግብር ከፋዩን በዛ ልክ ቫት ተመዝግቦ ይህን ግዴታ መውጣት አለበት። ለምሳሌ መውሰድ እንችላለን። ፋርማሲዎች አካባቢ አብዛኛው መድኃኒት ነው የሚሸጡት፣ በተወሰነ መልኩ ኮስሞ አላቸው። በተጨማሪም እህል ዘርፎች አካባቢ እህል ይሸጣል። አንዳንድ ግብር ከፋዮች ወፍጮ አላቸው። የሁለቱ ድምር ውጤት ግን ከ2 ሚሊዮን በላይ የሚሆኑበት አግባቦች ሲኖሩ ይህን ቫት ተመዝግበው ይህን ግዴታ ሊወጡ ይገባል። ግዴታ ብቻ አይደለም፣ መንግስት ኦልሬዲ አምኖ ግብር ከፋዩን ኃላፊነት ሰጥቷችሁ ሪፖርት እንዳያረጉ ሰብስበው ገቢ እንዲሆን ይህን ገቢ ኋላ እንመጣበታለን በርካታ ጥቅሞች እንዳሉ በዛ ልክ ይቀመጣል። አንደኛ መንግስት ከዚህ ከቫት የሚሰበስበው ለተለያዩ መሰረተ ልማቶች በዛ ልክ የሚያውሉበት አግባቦች አሉ። ለዛች ነገር ከተጠቃሚ እየሰበሰብን የተሰጠንን አማና ኃላፊነት መነሻ አድርጎ እንድንወጣ ነው ኃላፊነቱን በዛ ልክ እየሰጠ ያለውና ይህንን ለማለት ፈልጋለሁኝ። ከዛ ባሻገር የተጨማሪ እሴት ታክስ ጥቅሞቹን እንምጣ። ይህንን አዋጁን መነሻ አድርጎ ቅድም ያስቀመጥኩት አገራችን አሁን ያለችበትን የኢኮኖሚ ደረጃና ያለው ነባራዊ ሁኔታ መነሻ አድርጎ አዋጁ በዛ ልክ አስቀምጠው እየሄደ ያለው ጥቅሙስ ምንድን ነው ግብር ከፋዩ ላይ ብለን በምናይበት ሰዓት ላይ አንደኛ ፍትሐዊ የገበያ ውድድር እንዲፈጥር ያደርጋል። ይሄ ማለት ከውጭ የሚገቡ እቃዎች አሉ፣ አገር ውስጥ የሚመረቱ እቃዎች አሉ። አብዛኛው ትላልቅ ካምፓኒዎች ትላልቅ ድርጅቶች የዚህ ቫት ተመዝጋቢ ናቸው። ለምን? አንደኛ የተሻለ ሂሳብ አያያዝ ሂደቱ ስለሚያግዛቸው ስለሚጠቅማቸው ቫት ተመዝጋቢ ናቸው። ከነሱ የሚገዛውን አካል ደግሞ የተጨማሪ እሴት ታክስ ተጠቃሚ የሆነ አካል ነው እዛ ጋ ገዝቶ ማካካስ ያለበት። ለምን? የከፈለውን እዛች ጋ አሁን ከሆነ አካል ኦር ከአስመጪው ሊሆን ይችላል ከአምራቹ ሊሆን ይችላል ቫት ጨምሮ 15% ጨምሮ ቢገዛ ያ ደግሞ ለጅምላ ሲሸጥ ጅምላው ደግሞ ለቸርቻሪው ደግሞ ታች ላለው ለኢንድ ኮስተመር ኮንሰርን የሚያደርገውን አካል ጋር ሲሸጥ ኮሌክት እያደረገው በዛ ልክ እያካካሰው የሚሄድበት አግባቦች ስላሉ ከዛ ሀሳቤ ነው። ሌላው ህጋዊነትን ይጨምራል። ህጋዊነትን ይጨምራል የሚንዳት ህጋዊ ደረሰኝ ነው የሚሰጠው። ቫት ሬጂስተር ሆኖ ካለ ግብር ከፋይ ላይ ደረሰኝ ግብይት የምንፈጽምበት አግባቦች ካሉ ደረሰኙ ኢቨን ደረሰኝ ያለው ህጋዊ ከሆነ በምንም መልኩ ኬት መጣ ኬት ገዛኸው ምን ያህል የሚለው ነገር ኤቪደንስ አለው፣ ዋራንቲ አለው።
ጋራንቲ በዛ ልክ ይዞ የሚሄድበት አግባቦች አሉ። በዚህ አጋጣሚ አንድ የሆነ ሰዓት ላይ እንደውም ትልቅ እዚህ እንደ ተቋም ሲመጡ ግብር ከፋዮች ችግራቸው በዛ ልክ ይነግረዋል። ምንድነው እቃ ገዛ ጁስ ነገሮች ትልቅ ማሽነሪ የገዙ 2 ግብር ከፋዮች እንደዚህ ነገሮች ከገዛ በኋላ ደረሰኝ አልሰጠውም ቅናሽ ነው የሚል ተታለው ማለት ነው። ከዛ በኋላ ግን ያን የገዛውን ጁስ ኤክስፓየርድ የሆነ ነው ላስትሊ በየትኛውም አካል ያው ካጠፋ ከቁጥር ውጭ የማይሆንበት ከህግ ውጭ የማይሆንበት አግባቦች የሉ ተያዘ። ላስትሊ ደረሰኝ ከየት አመጣ ኬትም ምላሹ ዜሮ ነው የሆነው። ላስትሊ መጨረሻ ተጠቂ የሆነ ያን አካል ነው። ማሽነሪ ገዛ። ማሽነሪ ከገዛ በኋላ ተጭኖ ቤቱ መጣለት ደረሰኝ የለውም። ማሽነሪው ተበላሸ። ከዛ በኋላ ዋራንቲ ይባላል፣ አሁን ላይ ጋራንቲ ይባላል። ደረሰኝ የለውም፣ ተበላ፣ ዜሮ ቀረ። ኪሳራው በዛ ልክ ነው እየሆነብን ያለ ነው። ተጨማሪ እሴት ታክስ መመዝገብ ህጋዊነትን ይጨምራል የሚለው ነገር በዛ ልክ ይወሰድልን። ከዛ ባሻገር የተሻለ የሂሳብ መዝገብ አያያዝ እንዲኖረን ደግሞ ያደርጋል። እያንዳንዱ ገቢያችን የምንመዘግብ ከሆነ ወጪያችንን ገዢያችንን በዛ ልክ በመዘግብበት አግባቦች ካሉ ኢዝሊ የበጀት ዓመቱ መጨረሻ ላይ የሂሳብ መዝገባችን በተገቢው ይዘን ሪፖርት ማድረግ በጣም ቀላል ነው። ግን አብዛኛው ደረሰኝ የገዛ ነው እቃ ኖሮ በደረሰኝ የገዛ ነው ደግሞ እዛ ጋር ሆኖ ሂሳብ መዝገቡን አጀስት በምናደርግበት ሰዓት ላይ የደረሰኝ ገዝተ ነው የምንሸጥበትን አግባብ ሲኖር ኢምባላንስ የሚሆንበት ሁኔታ ነው። ጤነኛ የሂሳብ መዝገብ መያዝ አያስችለንም። የተጨማሪ እሴት ታክስ መመዝገብ እጅግ በጣም አሪፍ ነገር ነው የሚል እሳቤ ነው ያለኝ። እንወቀው መጀመሪያ አንብበ ነው ቫት ምንድን ነው? ቫት ጠቀሜታው ምን ያህል ነው ያለው? እውነት ነው ወይ? ህጋዊነት በዚህ ልክ ይጨምራል ወይ? እውነት በዚህ ልክ የፍትሐዊነት የገበያ ውድድር ውስጥ ይከተናል ወይ? ትክክል ነው የሚለው ነገር እንወቅ። አውቀ ነው ብንሰራበት ሰዓት ላይ እንደዚህ አይነት ሚዲያዎች መከታተል አዋጅ መመሪያዎች ፍሪ ናቸው። 341/2016 አዋጁ አለ፣ ደንቦች አሉ 57/2017 የሚል ደንቦ አለ። መመሪያው ደግሞ ቅድም እንደገለጽኩላቸው 1104/2017 መመሪያው አለ። እነዚህ ነገሮችን እያነበብን እየተረዳን ንግዳችንን ፐርፌክት እንዲሆን ህጋዊ ግብር ከፋይ ሆነን እንድንቀጥል በዛ ልክ ሊሆን ይገባል የሚል መልእክት ነው ያለኝ። ግብር ከፋዩ ላይ የሚታዩ ክፍተት ምንድን ነው? አንደኛ አጠገቡ ያለውን ቫት ተመዝጋቢ መሆኑን እያወቀ 15% ሳያክል ለመሸጥ ጥረት የሚያደርግበት አግባቦች በሰፊው የሚታይበት አግባቦች አሉ። እዚህ ጋር ፍትሐዊነት ተብሎ ሲመጣ ኦራሊ በንግግር ብቻ ሳይሆን በተግባር ነፃ ሜዳ ላይ ሆነን ሁላችንም ቫት ተመዝጋቢ ሆነን በዛ ልክ ማስኬድ አለብን። እንደ ተቋም የተጀመሩ በርካታ ስራዎች አሉ። ፍትሐዊነትን መረጋገጥ አለብን ተብሎ ስፔሻሊ ከስፔሻል ዘርፎች ተብሎ እንደ አዲስ አበባ ገቢዎች ቢሮ በሰፊው እየተካሄደ ያለ በየጊዜው እየተገመገመ የሚካሄድበት አግባቦች አሉ። ከልኳንዳ ጋር ህንፃ መሳሪያ፣ ሞባይል አክሰሳሪዎች ምንም ይሁን ምን ልኳንዳ ከሆነ ሁሉንም ቫት ተመዝጋቢ ሆኖ ተወዳድሮ ሊሰራ ይገባል። ሞባይል አክሰሳሪ፣ ሞባይል ሽያጭ አካባቢ፣ ህንፃ መሳሪያ አካባቢ እንደዚህ አይነት ጉዳዮች ላይ ህጋዊ ሆኖ በዛ ልክ ሊሰራ ይገባል። ሌላው ቅድም እንደተባለውም ኦብሊጋተሪ በግዴታ የሚገባ አለ። ትራንዛክሽኑን ሞል ላይ በሚሆኑበት ሰዓት ላይ እኔ ትንሽ ሱቅ ነው የያዝኩትኝ እሱ ትልቅ ነው የያዘው ተብሎ የሚባልበት አግባብ የለም። አንደኛው 15% አክለው የሚሸጥበት አግባብ ካለ ያንንም በዛ ልክ ነው መሆን ያለበት እንጂ በሚሸጠው ልክ ነው። ሁሉም አማና ኃላፊነት በሚሰጥበት ሰዓት ላይ መንግስት ሁሉም አማናውን ኃላፊነቱን ተቀብሎ ነው አገራዊ ግዴታውን የሚወጣ የሚገባው። እንደዚህ አይነት ጉዳዮች ላይ በተወሰነ መልኩ ክፍተቶች አሉ። ቀጣይ ላይ ግን ሁላችንም መንግስት የሰጠንን ኃላፊነት በትክክል እየተወጣን እኩል ሜዳ ላይ ፍትሐዊ በሆነ መልኩ ስራዎችን ሰርቶ ሽያጩን ንግዱን በዛ ልክ እያስኬድን አገራችን የያዘችውን ብልጽግና ሀገራችን የያዘችውን እድገት በዛ ልክ እናረጋገጥ ይገባል የሚል ሀሳብ ነው ያለ። ኦልሬዲ ለግብር ከፋዩ ማስተላለፉ መልእክት ቅድም በተወሰነ መልኩ ገልጬዋለሁኝ። የሚከፈለውን ግብርና ታክስ ለተለያዩ መሰረተ ልማቶች ለተለያዩ ልማቶች እየዋለ እንደሆነ ባሳለፍናቸው ዓመታት በዛ ልክ እያየን ያለን። አዲስ አበባ ትናንትና ምን ነበረች ዛሬ ምንድናት የሚለው ነገር በግልጹ ማየት እንችላለን። ምንም ሀይድ የምናደርገው የምንደብቀው ጉዳይ አይደለም። አዲስ አበባችን በተሻለ መልኩ በዚህ ልክ እየመጣች ነው ያለችው። አዲስ አበባ ላይ የያዝነውን ፕሮጀክት መነሻ አድርጎ አዲስ አበባ የያዘችውን የእድገት ጎዳና መነሻ አድርጎ ሌሎች ክልሎች በራሱ ሌሎች ክልሎች ብቻ አይደለም የተለያዩ አፍሪካ ሀገራት በራሱ ተሞክሮ እየመጡ እየወሰዱ በጥሩ መልኩ እንዲሄድ ለውጡን ደግፈው ለውጡን አድናቆት ሰጥተው በዛ ልክ እየተካሄደ ያለበት አግባቦች ስላሉ ይበል የሚያስፈል ጉዳይ ነውና እንውጣ፣ እንየው። አዲስ አበባችን ዞር ዞር ብለን በተወሰነ መልኩ እንያት፣ ሚዲያ አካባቢ እንከታተል። እነዚህ ጉዳዮች ላይ ገቢውን ለምን ዓላማ ይውላል የሚለው ነገር ባጭሩ ምላሽ የሚሰጠን ስለሆነ ውድ ግብር ከፋዮቻችን የምትከፍሉትን ግብርና ታክስ ለዚህ ለመሰረተ ልማት ለተለያየ ነገሮች እየዋለ መሆኑን ፍሬሊ
100% ለመግለጽ እወዳለሁኝ። አመሰግናለሁ።